ጤና ይስጥልን ውድ የጤና ሚዲያ ተከታታዮች እንደምን ሰነበታችሁ። ዛሬ የኩላሊትን ጤና የሚጠብቁልን እንዲሁም ኩላሊትን የሚያጸዱልን 6 የምግብ አይነቶች በዝርዝር የምነግራችሁ ይሆናል። ተከታተሉ። ጤና ተግባራቶች የማስረዳችሁ ይሆናል። ዛሬ የመጀመሪያው የኩላሊት ተግባር ዲቶክሲፊኬሽን ወይም የሰውነት ቆሻሻ ማጽዳት ይሆናል ማለት ነው። የሰውነት ቆሻሻ ልክ እንደ ክሬቲኒን ጡንቻችን ከተጠቀማቸው በኋላ የማይፈልጋቸው እንደ ዩሪያ ሴሎች የፕሮቲኖች ውጋጅ ነው። ይሄ ደግሞ ፕሮቲኖች ከተጠቀሙት በኋላ የሚያስወግዱት ፕሮዳክቶች አሉ። የተለያዩ መድኃኒት ቅሪቶች ሊሆን ይችላል፣ አሲዶች እናም ደግሞ ቶክሲኖች ከሰውነታችን መወገድ አለባቸው። ምክንያቱም መርዛማ ስለሆኑ ሊበክሉን ስለሚችሉ ማለት ነው። እነዚህ ፕሮዳክቶች ሁሉ በኩላሊት አማካኝነት ይወገዳሉ ማለት ነው። ይህም ፕሮሰስ ምን እንለዋለን? ዲቶክሲፊኬሽን ብለን እንጠራዋለን ማለት ነው። ሁለተኛ የሰውነት የውሃ ባላንስ ነው። ስለዚህ እነዚህ ፍሉድ ምን መሆን አለበት? በቂ መሆን አለበት በሰውነታችን ውስጥ ማለት ነው። ካነሰ የሚያስተካክልልን ኩላሊት ነው። ከበዛም ደግሞ የሚያስተካክልልን በማስወገድ ኩላሊት ነው። ሁለተኛው የኩላሊት ተግባር ፍሉድ ባላንስ ወይም የውሃ መጠንን ማስተካከል ይሆናል ማለት ነው። ሶስተኛው የኤሌክትሮላይት ቁጥጥር ወይም ኤሌክትሮላይት ሬጉሌሽን። ሴሎቻችን የሚሰሩት እነዚህን ኤሌክትሮላይቶች ሲያገኙ ነው ማለት ነው። እንደ አስፈላጊነታቸው ደግሞ ከበዙ ደግሞ የሚያመጡት የጤና እክል ስለሚኖር ኩላሊቶቻችን እነዚህንም ኤሌክትሮላይቶች ሲበዙ መቀነስ፣ ሲያንሱ ደግሞ ማብቃቃት የኩላሊቶቻችን ስራ ሆኖ እናገኘዋለን ማለት ነው። ለምሳሌ ሶዲየም የደም ግፊትን ይቆጣጠርልናል ማለት ነው። የሶዲየም መጠን የኩላሊት ከተጎዳ እና ሶዲየም መጠንን መቆጣጠር ካልቻለ የደም ግፊት ሊከሰት ይችላል። ሁለተኛ ደግሞ ፖታሺየም የተለያዩ የጡንቻዎቻችንን ሴሎችን ልባችንን ሴሎች ይቆጣጠሩልናል። የኩላሊት ችግር ካለ የፖታሺየም መዛባት ይኖራል። ይህም ደግሞ ለልብ በሽታና ለጡንቻ መሸማቀቅ ሊያጋልጠን ይችላል ማለት ነው። ካልሽየምን ስንመለከት ደግሞ ካልሽየም ለአጥንታችንና ለጥርሳችን አስፈላጊ የሆነ የኤሌክትሮላይት አይነት ነው። የመሳሳትና የጥርስ ያለመጠንከር ችግር ሊፈጠር ይችላል ማለት ነው። ስለዚህ እነዚህንም ባላንስ የሚያደርግልን ኩላሊት ነው ማለት ነው። አራተኛው የኩላሊት ዋና ተግባር ምንድነው? የደም ግፊትን መቆጣጠር። የደም ግፊትን እንዴት ይቆጣጠርልናል? በዋናነት ሬኒን የተሰኘ ሆርሞንን ያመነጭልናል ማለት ነው። ይህ ሆርሞን ከኩላሊት ይመነጫል። ስራው ግን የደም ቧንቧዎች ላይ ነው። የደም ቧንቧዎችን ሪላክስ እና ኮንትራክት የማድረግ ስራ ነው ማለት ነው የሚሰራው። ኩላሊት ላይ ችግር ከተፈጠረና ሬኒን መመረት ካልቻለ ደም ቧንቧዎች እንደፈለጉ ሪላክስ እና ኮንትራክት ማድረግ አይችሉም። ይህም የደም ግፊትን ሊያመጣ ይችላል ማለት ነው። አራተኛው የኩላሊት ጥቅም ይህ ሲሆን፣ አምስተኛው ደግሞ ቀይ የደም ሴሎችን ማምረትም የኩላሊት ችግር ነው። እንዴት ልትሉኝ ትችላላችሁ ተመልካቾቼ? ምክንያቱም ኢፖ የተባለ ወይም ኢሪትሮፖይቲን የተባለ ሆርሞንን ያመነጭልናል ኩላሊታችን ማለት ነው። ይህ ሆርሞን ለቀይ ደም ሴል መመረት የሚያነሳሳ ነው። የት ጋር? አጥንቶቻችን ላይ ሂዶ የራሱ የሆነ መልእክትን ተቀብሎ አጥንቶቻችን ላይ ሂዶ ቀይ የደም ሴሎች እንዲመረቱ የሚያደርግልን ነው ማለት ነው። ኩላሊት ላይ ችግር ካለና ይህ ኢፖ የተሰኘ ሆርሞን መመረት ካልቻለ ግን ምን ይከሰታል? አኒሚያ ወይም የደም ማነስ ሊያስከስት ይችላል ማለት ነው። አኒሚያ ድካም የማለት ስሜት፣ የማዞር፣ የማቅለሽለሽ እንደዚህ አይነት ችግሮችን ኢቨን እስከ ኮማ ድረስ ሊያደርስ የሚችል ችግር ነው። ያንን ሊያስከስት ይችላል ማለት ነው። እና ማነስ ችግርም ከኩላሊት ጋር ተያይዞ ሊመጣ ይችላል ማለት ነው። ስድስተኛው የአጥንት ጤና ወይም ቦን ሄልዝ የምንለው አጥንታችን በተለያዩ ቫይታሚኖች እና ሚነራሎች ዴቨሎፕ የተደረገ ነው። ከነዚህ መካከል አንዱ ቫይታሚን ዲ ነው። ቫይታሚን ዲ አክቲቭ ፎርም አለው። አክቲቭ የምንለው ቫይታሚን ፎርም ለአጥንት አስፈላጊውን ነገር የሚያደርግልን አክቲቭ ነው ማለት ነው። ኢንአክቲቭ የምንመገበው ብዙ ጊዜ የምንመገበው ቫይታሚን ዲ ኢንአክቲቭ ፎርሙን ነው። እንደገና ወደ ኩላሊታችን ሄዶ ነው አክቲቭ የሚሆነው ማለት ነው። ኩላሊታችን እሱን አክቲቭ አድርጎ ለአጥንታችን ጠቃሚ እንዲሆን ወይም በአጥንቶቻችን ሴሎች ተቀባይ እንዲሆን የሚያደርግልን ኩላሊታችን በመሆኑ አኳያ ለአጥንት ጤናም ኩላሊት አስፈላጊ የሆነውን እርምጃ ይወስዳል። ሰባተኛው የኩላሊት ዋና ስራ ምንድነው? የሰውነት ፒኤች ሚዛንን ወይም አሲድ ቤዝ ባላንስ የምንለውን መቆጣጠር። በተፈጥሮ ሰውነታችን ፒኤቹ መካከለኛ ነው። አሲድም ያልበዛ ቤዝም ያልበዛ 7 ላይ ነው። የራሱ የሆነ የመቁጠር ቁጥር አላቸው። ስለዚህ አሲድና ቤዝ፣ አሲድ ከበዛ አሲዶሲስ የተባለ የጤና እክል ይፈጥራል። ቤዝ ደግሞ ከበዛ አልካሎሲስ የተባለ የጤና እክል ይፈጥራል ማለት ነው። ስለዚህ ባላንስ መሆን አለባቸው። እነዚህ ባላንስ
የሚያደርግልን ምንድነው ኩላሊታችን ነው ማለት ነው። ኩላሊታችን ሰውነታችን ውስጥ አሲድ ከበዛ H+ን በማስወገድ በሽንት ቤዝ ደግሞ ከበዛ ባይካርቦኔትም HCO3ን በማስወገድ ወይም በመመለስ እነዚህን ሁለቱን ባላንስ ለማድረግ ያስተካክላል ማለት ነው ኩላሊታችን። ስለዚህ pH ካልተስተካከለ እንደነገርኳችሁ የራሱ የሆነ የጤና እክል ስላለው። 8ኛ የደም ስኳር መቆጣጠር ነው የዋናው የኩላሊት ስራ። ዳይሬክት ሳይሆን ደግሞ ይሄ ኢንዳይሬክትሊ ነው ማለት ነው። ኢንዳይሬክት ስንል ኩላሊት ኢንሱሊን እንግዲህ የምታውቁት ከሆነ ኢንሱሊን ሲባል ሰምታችሁ የምታውቁ ከሆነ ዋናውን የስኳራችንን መጠን የሚቆጣጠርልን ሆርሞን ነው። ይህ ሆርሞን ሰውነታችን ውስጥ ካነሰ ነው የስኳር በሽታ ሊከሰት የሚችለው። እንዲሁም ደግሞ የተለያዩ የራሱ የስኳር በሽታ ሂደቶች አሉ። እሱን በሌላ ቪዲዮ ማቀርብላችሁ ይሆናል። ይህ ግን ለዛሬው ለማስረዳት ያክል ኢንሱሊን በሽንት እንዳይጠፋ ያደርጋል ወይም ከሽንት ሪአብዞርብ መልሶ እንዲገባ ወደ ደም ስር ያደርገዋል። ምክንያቱም የስኳር መጠን በጨመረ ቁጥር ሰውነታችን ሲግናል ይደርሰዋል ማለት ነው፣ መልእክት ይደርሰዋል ለኩላሊት ኢንሱሊንን እንዳታስወግድ ወደ ሰውነት መልስ የሚል ሲግናል ይደርሰዋል ማለት ነው። ያንን ተቀብሎ ኢንሱሊንን ወደ ሰውነታችን በመመለስ የደም ስኳርን በመቆጣጠርና በመቀነስ ኢንሱሊን የስኳር መጠንን ይቆጣጠራል። በተጨማሪም ደግሞ ግሉካጎን የተሰኘውን ሆርሞንም ለዚህ ለስኳር ቁጥጥር በማስተካከል እነዚህን ነገሮች ኢንዳይሬክትሊ የራሱ የሆነ ሮል አለው ማለት ኩላሊት። ስለዚህ እነዚህ 8ቱ ዋና ዋና የኩላሊት ተግባራቶች ናቸው። የዛሬው ቪዲዮአችን እንግዲህ በዋናነት የሚያተኩረው የኩላሊትን ጤና ስለሚጠብቁ ምግቦች ነው ማለት ነው። ስለነዚህ ምግቦች አብዛኞቻችን ጋር የሚኖሩ ምግቦች ናቸው። እነዚህ ምግቦች እንዴት አስተካክለን በአግባቡ እንጠቀማቸው የሚለውን እንደነገርኳችሁ ይህ ሁሉ ተግባር ያለው ከሆነ ኩላሊታችን አብዛኛውን የሰውነታችንን ጤና የያዘው እሱ ነው ማለት ነው። ስለዚህ እሱን መንከባከብ፣ ለሱ አስፈላጊ የሆኑ ምግቦችን መመገብ አስፈላጊ ነው ኩላሊታችንን ጤና መጠበቅ ማለት ነው። የመጀመሪያው ለኩላሊታችን ጤና አስፈላጊ የሆነው ምግብ ውሃ ነው። እንግዲህ ውሃ መጠጥ ነው፣ ያው ምግብም መጠጥም ነው። በተፈጥሮ የተሰጠን ጸጋ ነው። ለኩላሊታችን ብቻ ሳይሆን ሙሉ ለመላው የሰውነት አካላቶቻችን ሁሉ ውሃን ተጠቃሚ ናቸው ማለት ነው። ስለዚህ ውሃ በበቂ መንገድ መጠቀም ኩላሊታችንንም ሌሎች የሰውነት አካሎቻችንንም በጤና እንድንጠብቅ ይረዳናል ማለት ነው። በቀን ቢያንስ ከ8 እስከ 10 ብርጭቆ ውሃን ለመጠጣት መሞከር። እንዲሁም መጠጣት እነዚህ ያው በሊትር ሲሰሉ ከ2 እስከ 3 ሊትር ሊሆኑ ይችላሉ ማለት ነው። ከ2 እስከ 3 ሊትር ነው ብዙ ጊዜ ሰምታችሁ ከሆነ የሚባለው። እነዚህም በብርጭቆ መጠን እንግዲህ ልብ በሉ። እዚህ ጋር የምነግራችሁ ተመልካቾቼ ያው እንደየሰው የጤና ሁኔታ የውሃ መጠን ሊለያይ ይችላል። ለምሳሌ አንድ የኩላሊት በሽተኛ የሆነ ሰው ከኖርማል ኩላሊቱ ኖርማል ከሆነ ሰው ጋር እኩል የውሃ መጠንን ሊጠጣ አይችልም። ከ2 እስከ 3 ሊትር ያልኳችሁ ኖርማል ምንም አይነት የጤና እክል ከሌለባችሁ የምታውቁት የጤና እክል ከሌለባችሁ እነዚህን በዚህ ሊትር መጠቀም ትችላላችሁ። ግን አንዳንድ የጤና እክሎች የውሃ መጠንን ሊቀንሱ የሚችሉ የጤና እክሎች ስላሉ እነዛ ላይ ልብ ብትሉ። እንግዲህ በሁለተኛነት የምንመለከተው ሀብሀብን ይሆናል። ሀብሀብን ከፍተኛ የሆነ የውሃ ይዘት ያለው 92% በመቶ እንግዲህ የሚሆነው የሀብሀብ ክፍል ውሃማ ነው። በተጨማሪ ደግሞ ሲትሩሊን የተባለ ለኩላሊት ጤና አስፈላጊ የሆነ ኮንተንት አለው ማለት ነው። ይህ ኮንተንት የተፈጥሮ የማሸነት ሂደትን የሚያፋጥን፣ የደም ስሮችን ማረጋጋት የሚችል፣ የኩላሊት የማጣራት ሂደቱን የሚያስተካክል፣ የፖታሺየም ባላንስን የሚያስተካክል የሆነ ነው ማለት ነው። ይሄ ሲትሩሊን የምንለው ከውሃ ይዘቱ በተጨማሪ ሀብሀብ ደግሞ ይህን ይዘት ይዟል ማለት ነው። ስለዚህ ለኩላሊታችን ጤና አስፈላጊ ነው። ሀብሀብን በምግባችን ውስጥ ማካተት፣ በዴይሊ ምግባችን ውስጥ ማካተት የኩላሊታችንን ጤና እንድንጠብቅ ይረዳናል ማለት ነው። እንዴት ነው የምንጠቀመው? ያው ፍሬሹን መመገብ ነው ወይንም ደግሞ እንደ አማራጭ በጁስ መልኩም መውሰድ ይቻላል ማለት ነው። በሁለተኛነት ክራንቤሪ ነው። በሶስተኛነት ክራንቤሪ ጁስ ነው። ስለ ክራንቤሪ ጁስ ከዚህ በፊትም በደንብ በሽንት ቧንቧ ትቦ ኢንፌክሽን መፍትሄዎች ላይ በደንብ ነግሬያችኋለሁኝ ጥቅሙን። እዚህ ላይም በደንብ ጥቅም አለው። በጣም ብዙ መረጃዎች ብዙ ጆርናሎች ስለ ክራንቤሪ ጥቅም እያወሩ ነው። አሁን ላይ ክራንቤሪን የሚመገብ ሰው እነዚህን ፍሩቶች የሚመገብ ሰው ሙሉ ለሙሉ የኩላሊቱን የሽንት ቧንቧውን
ጤና መጠበቅ ይችላል ማለት ነው። ምክንያቱም ብዙ በሽታዎች ወደ ስለሚከላከሉልን በተጨማሪም ደግሞ የራሳቸው የሆነ የማሸናት አቅም ስላላቸው እነዚህ ሽንት ቶሎ ቶሎ እንዲወጣ አላስፈላጊ የሆኑ ተህዋሲያኖች በሽታ አምጪ ተህዋሲያኖች ወደ ሽንት ግድግዳ የሽንት ቧንቧ ግድግዳ ላይ እንዳይለጠፉ በማስወገድ የራሳቸውን ከፍተኛ የሆነ አስተዋጽኦ ስላላቸው እነዚህ ክራንቤሪ በጁስም በፍሬሽም መልክ ብንጠቀመው በጣም ለጤናችን ጠቃሚ ነው ማለት ነው። ሌላው ነጭ ሽንኩርት ነው። ነጭ ሽንኩርት እንግዲህ ብዙዎቻችን ስፔሻሊ ኢትዮጵያኖች በምግባችን ውስጥ እንግዲህ የተካተተ ነው፣ እናካትተዋለን በብዙ ምግባችን ውስጥ ነጭ ሽንኩርት አለ። ይህም በጣም በጣም ጥሩና የሚበረታታ ነገር ነው። በውስጡ ነጭ ሽንኩርት አሊሲን የተባለ ኮንተንት አለው። ይህ አሊሲን የተባለ ኮንተንት አንታይ ኢንፍላማቶሪ እና አንታይ ኦክሲዳንት የሆነ ስራ አለው ማለት ነው። ከዚህ በተጨማሪ ደግሞ ኩላሊትን በመርዛማ ኬሚካሎች እንዳይጎዳ ይከላከልልናል ማለት ነው እና ነጭ ሽንኩርትን በምንመገበው በተጨማሪ የኩላሊታችንን ጤናም እየጠበቅን ነው ማለት ነው እና ሎ ፖታሺየም ሌቭል ነው ደግሞ ነጭ ሽንኩርት ሎ ፖታሺየም ሌቭል ነው። ሎ ፖታሺየም ሌቭል ስንል ይህ የሚጠቅመው ለኩላሊት ችግር ላለባቸው ሰዎች ልክ እንደ ኩላሊታቸውን ለመንከባከብ ነጭ ሽንኩርትን ቢጠቀሙ ፖታሺየሙ ኩላሊታቸውን ሊጎዳ አይችልም ማለት ነው። ስለዚህ ነጭ ሽንኩርትን በምግባችን ውስጥም ማካተት ይቻላል። በሮ መልኩ መመገብ እንችላለን። ከተቻለ ያው ትንሽ ከበድ ስለሚል ለአፍ ነው እንጂ ከምግብ ጋር በመቀላቀል ነው ብዙ ጊዜ የምንመገበው። በተጨማሪ ደግሞ እንደ አማራጭ ውሃ ውስጥ በመዘፍዘፍ ውሃውን መጠጣትም ሌላው አማራጭ ነው ማለት ነው። አፕል ነው። አፕል በአምስተኛነት አፕልን እናያለን። አፕል በጣም ዋን አፕል ፐር ዴይ ዶክተር ፋራዌይ ይላሉ ፈረንጆች። አንድ አፕል በቀን ሰው የሚመገብ ከሆነ በጣም ብዙ በሽታዎችን እንዳስወገደ ነው ማለት ነው። ዴይሊ መመገብ ከፍተኛ ሆነ የጤና ጥቅም አለው። በተጨማሪ ደግሞ ለኩላሊታችን በውስጡ ፔክቲን የተባለ ይዘት አለው ማለት ነው። እነዚህ ፔክቲን የተባለው ይዘት ኬሚካሎች መርዛማ የሆኑ ኬሚካሎችን የማጣበቅና በቀላሉ ከሰውነታችን ይዞ የመውጣት ነገር ኩላሊታችን ሳይጎዳ በቀላሉ ይዞ የመውጣት ነገር አለው ማለት ነው። ይህ ደግሞ በጣም ለጤና ለኩላሊት ጤና የራሱ የሆነ አስተዋጽኦ አለው እና አፕልንም መጠቀም ይቻላል። አፕልም በሮ መልኩ መጠቀም ይቻላል ወይም ፕሮዳክቶች አሉ በፈሳሽ መልክ የተዘጋጁ እነሱንም በመጠቀም የኩላሊታችን ጤና መጠበቅ እንችላለን ማለት ነው። ስድስተኛው እና የመጨረሻው የኩላሊትን ጤና በደንብ ከሚጠብቁልን ምግቦች መካከል ሊፊ ግሪን ቬጂቴብል ናቸው። እነዚህ አረንጓዴ የሆኑ አረንጓዴያማ ይዘት ያላቸው ቬጂቴብሎች ለምን እንደ ጎመን እንደ ቆስጣ በሀገራችን እንደ አይደርቄ የሚባሉ አይነት ቬጂቴብሎች በጣም አስፈላጊ ናቸው ማለት ነው። ምክንያቱም በውስጣቸው ክሎሮፊል የተሰኘ ይዘት አላቸው ማለት ነው። ይህ በቀላሉ ኩላሊት ዲቶክሲፋይ እንዲያደርግ እንዲያጸዳ ሰውነታችንን ደማችንን እንዲያጸዳ የሚያደርግ ይዘት ነው እና ይህ እነዚህ ግሪን ሊፊ ቬጂቴብሎች አስፈላጊ ናቸው። በተጨማሪ ደግሞ በውስጣቸው ቫይታሚን ኤ፣ ሲ፣ ኬ እና አይረንን የያዙ ስለሆኑ የተለያዩ በሽታዎች ይከላከሉልናል። ከደም ማነስን ራሳቸው ትሪት የማድረግ ሁኔታ አላቸው እና እነዚህን ግሪን ሊፊ ቬጂቴብሎች መጠቀም እንችላለን። በመቀቀል ሊሆን ይችላል ወይም ደግሞ በመጥበስ ሊሆን ይችላል። መመገብ ይኖርብናል ማለት ነው የኩላሊቶቻችንን ጤና ለመጠበቅ። ከነዚህ ጋር ተያይዞ ከሊፊ ግሪን ቬጂቴብሎች ጋር ተያይዞ ልነግራችሁ የምወደው ነገር እነዚህ ቬጂቴብሎች በጣም ጠቃሚ ቢሆኑም ነገር ግን በሞዴሬሽን ነው መጠቀም ያለብን፣ ማለትም ማብዛት የለብንም ማለት ነው። ቢያንስ በቀን ውስጥ አንድ ጊዜ ከተመገብን በቂ ይሆናሉ። ምክንያቱም በውስጣቸው ኦግዛሌት የተሰኘ ፕሮዳክት አላቸው ማለት ነው። ይህ ኩላሊት ላይ የመጣበቅና የኩላሊት ጠጠርን ሊያስከስት ስለሚችል በጣም ሳናበዛ ኤክሰስ ሳናደርግ ሞዴሬሽን አድርገን መጠቀም ይኖርብናል ማለት ነው። እነዚህ እንግዲህ ለዛሬ ይዤላችሁ የመጣኋቸው በጣም አስፈላጊ የሆኑ ምግቦች ስለሆኑ ነው። ለኩላሊታችንን ጤና እንደምትጠቀሟቸው ምንም ጥርጥር የለኝም። እየተጠቀማችኋቸው ከሆነ ደግሞ ያው ቫልዩዋቸውን ማወቅ ጥሩ ነውና ስለተከታተላችሁኝ ከልብ አመሰግናለሁ። በተጨማሪ የኩላሊታችንን ጤና ለመጠበቅ እነዚህን ቲፖች ያዙ። አንደኛ በቂ ውሃ መጠጣት፣ ሁለተኛ ጨውን ከመጠን በላይ አለመጠቀም፣ በፋብሪካ የተቀነባበሩ ምግቦችን መቀነስ፣
እንዲሁም ደግሞ የስኳር መጠንንም መቀነስ ያስፈልጋል ማለት ነው። በአጠቃላይ ጤናማ የሆነ የኑሮ ዘይቤ መከተል ሙሉ ለሙሉ የአካላቶቻችንን ጤና እንድንጠብቅ ስለሚያደርገን እነዚህን መጠቀም አስፈላጊ ነው። ስለተከታተላችሁ ከልብ አመሰግናለሁኝ። ቪዲዮውን ላይክ ሼር እያደረጋችሁ እንድታበረታቱኝ ጠይቃችኋለሁ።